እንዴት ናችሁ? ለምን መጣችሁ? አብርሃም ትናንትና ሊሄድ ነው ስላለ ለምን መጣችሁ ነው? ቻው ልትሉት? እሺ በቃ ቻው በሉትና ሂዱ። እሺ አይ ትናንትና እሄዳለሁ ሲል ሄርሜላም ቻው ማለት ፈልግ ነበረ። ቻው ነው የመጣሁት እኮ በቃ ቻው ብላችሁት ዳኒ ሄዱ። እኛ እያወራን ነው ሶስታችን። ስለዚህ ጊዜያችን ላይ ከምትሻሙ ቻው ለማለት እኮ ነው የመጣችሁት። ቻው ብላችሁት ሄርሜላም አንተም ሄዱ እኮ መተናላት። ቢያንስ ትንሽ ማውራት የለብንም? አሁን ሌር ነው ሄርሜላ መጣሽ። እሺ እዚህ ልትሰናበታችሁ ነው ወይስ? አዎ ትንሽ ልብስ ነበር፣ ልብስም ለመውሰድ ለሁሉም ቻው ለማለት እነሱም ቻው ለማለት ነው። እጆታ ከሆነማ ቻው በላቸውና ሸኛለን ይሻል። አይ እሱ ትንሽ እንደምናወራው ነገር አለ ዳኒ። እኔ ማንም ሸኛ ያስፈልገኝ ብቻ የሚሄድ ይችላል፣ ችግር የለውም። መሸኘት ምንም ያስፈልገኝ። እሺ ግን እኔ ለምን ቻው ለማለት ከእኔ አትሰናበተኝም ወይ? እነሱን ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ልወጣ ነው አልከኝ እኮ አብሽ። ምንም ወደ ይቀር ነበር ስወጣ። ሄርሚ አሁን እኮ ጭቅጭቅ አያስፈልግም። በኋላ ወይም ደግሞ ከከተማ ከወጣ በኋላ እንትን ከምልክ ብዬ ነው። ቢያንስ ልትሰናበትክ፣ ቢያንስ ቻው ልልክ፣ ቢያንስ መንገድን ያቅናልክ፣ በሰላም ውጣ፣ በሰላም ግባ ልልክ ነው እዚህ መጣሁት። እዚህ እንደመጣህ ደግሞ ያወቅኩት ያው ዳኒ ነገረኝ። ለዛ ነው የምትወጣ ከሆነ ወይ ደግሞ ውጭ ላይ በስትክክል እናውራ። ምንም እኮ የሚወራ ነገር የለም ሄርሜላ፣ ምንም የምታወሩት ነገር የለም። ቻው ለማለት ከሆነ የመጣሽው ያው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ፣ እያወራ ነው ማለት የገባችሁት። የምታወሩት ነገር አለ። አሁን ጨርሻለሁ። ዳኒ ይቅርታ ከጨረሰ ልሂድ በቃ። ሰዓቱ እየረፈደ ነው እኮ ትሄዳለህ እኮ። እኛ እያወራን ነበር አይደል? ገብቶሃል? ሩታ የምታወራት ነገር አለ። ስለዚህ ልንገርሽ፣ አሁን መሄድ ባለብኝ ሰዓት ላይ ነው እዚህ የቆምኩት ያለው። ስለዚህ ሰዓት ደግሞ ያልፍብኛል።